ሰላም ሰላም ጤና ይስጥልን የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ምርጥ የሆነ ቁርስ አሰራር ነው ማሳያችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ይሄ የምታዩት እንግዲህ በዘይት የሚጠበስ ነገር ነው ማለት ነው። እሱም ደግሞ ግሩዝ ዘይት ይባላል። በኢትዮጵያ እንግዲህ የቦምቦሊኖ ዘር ማለት ይቻላል። እጅግ በጣም አሪፍ ነው። በጣም ዘይት ያልጠጣ ዘይቱን በደንብ እንትን አይደለም ማለት ነው። በዘይት ነው የሚጠበስ ግን ዘይት የጠጣ አይደለም። ይታያችሁ ከሆነ ዘይት ይዛን ያክል እንትን የሚል አይደለም። በጣም የሳብ አይደለም፣ አይመጥም። እና አሰራሩ እንዴት እንደሆነ እስከመጨረሻው ድረስ ተከታተሉኝና ታያላችሁ። በጣም አሪፍ ነው። ቀላል ብዙ ደቂቃ ብዙ እንትን ማይፈጅ ነው። ወይም ደግሞ እናንተ በፍጥነት መጨረስ በምትፈልጉ ሰዓት እንዲሁም ደግሞ ለናንተ በጣም ደስ የሚል ቁርስ አንዳንድ ጊዜ ለየት ያለ ነገር ብትበሉ ወይም ደግሞ ለአሰሪዎቻችሁም ከሆነ የምትሰሩት በአረብ ሀገር ካላችሁ በጣም የሚወዱት ምግብ ነው። ቀላል ነው። አብሮ የሚበላ ነገር የምትሰሩለት የለም። ዝም ብላችሁ ይሄን ብቻ ነው የምትሰሩት። ከዛ ጅብን ካለ በጅብን ምናምን ነው የሚሰራው። ይሄን አሰራሩን አብሬ ላሳያችሁ። ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰቦቻችን? ሰላም ናችሁ? በያላችሁ በሰላማችሁ ይዛ። ዛሬ ደግሞ ምርጥ የሆነ ቀላል ቁርስ አሰራር ቡሪ ወይም ደግሞ ዘይት ግሩስ የሚባለውን እናሳያችኋለን ማለት ነው። በመጀመሪያ ይሄንን ለማቡካት ማለት ነው የሚያስፈልገው ዱቄት ነው፣ የስንዴ ዱቄት እና ከዛ ጨው ብቻ ነው የምንጨምረው ማለት ነው። ቀጥታ እናቦካለን። ውፍረቱ ይሄን ይመስላል። ይታያችኋል። በጣም መቅጠን የለበትም፣ በጣም ደግሞ አጥብቆ መወፈር የለበትም። ስለዚህ በዚህ አይነት መንገድ በደንብ ካቦካን በኋላ በደንብ አዘዋውረን እንለውሳለን። ከዛም በኋላ ቀጥታ እንቆርጣለን ማለት ነው። ያው እንደዚህ ማለት ነው። የነዚህ አይነቶች እንደዚህ እየቆረጥን እናዘጋጃለን ማለት ነው። ሁሎችንም እንደዚህ ካዘጋጀን በኋላ ቀጥታ እየጠፈጠፈ እንዴት አድርገን እንደምንሰራው ወይም ደግሞ በኢትዮጵያ ልክ እንደ ቦምቦሊኖ አሰራር ማለት ይቻላልኝ ማለት ነው። እስቲ በኢትዮጵያ እንግዲህ ፓስቲ ይባላል እያለችኝ ነው ማለት ነው ጓደኛዬ። እና ቀጥታ ምን እናዘጋጃለን? በዘይት ስለሆነ የምንጠብሰው ቀጥታ ከዚህ ጋር ይታያቸዋል። ይሄው ዘይት አዘጋጅቻለሁ በመጥበሻ። ከዚህ ጋር ሶፍትና ማውጫ አዘጋጅቻለሁ። እንዲሁም ደግሞ ይሄ ደግሞ ማዘጋጅበት ነው ማቀርብበት ነው ማለት ነው። ከዛ ይሄውላችሁ ቀጥታ በዘይት ነው የምንጠፈጥፈው ማለት ነው። ይሄው መጋገሪያ አለ። በአረቦች ሆብዝ የምትጋግሩበት አለ። እናንተ ያው ትንሽ ነገር ግን እንደዚህ እንዳያስቸግራችሁ ወይም ደግሞ ተልተሎ እንዲጋገራችሁ ከፈለጋችሁ ወይም ደግሞ ይሄን እንዲዘዋወርላችሁ ቀላል ነገር መጠቀም ትችላላችሁ። እሱም ይሄንን ካቦካችሁ በኋላ ለ15 ደቂቃ ያክል ከርናችሁ ማኖር ትችላላችሁ ማለት ነው። ይሄው በዚህ አይነት መንገድ እንትን ካልን በኋላ ቀጥታ ዘይት መባሩን አይተን እንጨምረዋለን ማለት ነው። ከዛ ቀጥታ ልክ እንደዚህ ሲፈላ እንረጫዋለን በዘይት ማለት ነው። በበላይ በታች ይወስላል፣ በላይ እንረጫዋለን እና የግዴታ እንትን ማለት አለበት። ይታያቸዋልኝ ወደ ላይ ይመጣልኝ ማለት ነው። ኩፍ ይላልኝ በጣም እንግዲህ ከልብ አድርጉ። ካሜራ የለውም ምንም ነገር የለውም። ቀጥታ ዱቄት የስንዴ ዱቄትና ጨው ብቻ ነው ያለው። እንትንም ይሆንላችኋል። ፎርኖ ዱቄትም ማድረግ ትችላላችሁ ማለት የፊኖ ዱቄት ማለት ነው። እሱንም ማድረግ ትችላላችሁ ማለት ነው። ልክ እንደዚህ ወደ ላይ እንትን ይላልኝ። ከዛም በኋላ ቀጥታ ትገለብጡታላችሁ ማለት ነው። አሁንም ከገለበጣችሁ በኋላ ደግሞ እንደዚህ ትረጩታላችሁ። እንደዚህ ያረግን እናበስለዋለን ማለት ነው። እሺ አሁን ይሄው እንደምታዩተኝ ይሄው ቅድም እንትን ስለቆየውተኝ አንድ አውጥቻለሁ ማለት ነው። ቀጥታ ከዚህ እንዲንጠፈጠፍ እተዋለሁ። አሁን ደግሞ ሁለተኛ ይሄ ደግሞ ይሄው በዚህ አይነት መንገዱ በስሏልኝ። ልክ እንደዚህ ኩፍ ማለት አለበት። ምንም አይነት ካሜራ እንዳትጨምሩ፣ ቀጥታ ጨው ብቻ ነው የምትጨምሩ። ይሄን ይመስላልኝ። እናንተ በደንብ ማቅላት ከፈለጋችሁ እንደምትፈልጉት ማድረግ ትችላላችሁ ያገላበጣችሁ። በነገራችን ላይ አጥብቃችሁ በጣም ወፍራም እንዳታረጉትኝ፣ ደግሞ በጣም ስስ እንዳይሆን። ምክንያቱም በጣም ስስ በሚሆንበት ሰዓት ልክ እነዚህ ጋር እነዚህ የምታያቸው በዚህ ጋር በጣም ኩፍ ሲል ከዚህ ጋር ያቸው እነዚህ ሊፈለዱ ይችላሉ። ከዛም በኋላ ወደ ውስጥ ዘይት ከጠጣ ያው አይበላንም፣ በጣም ከባድ ነው የሚሆን ማለት ነው። ጧጧት ላይ ቁርስ ይሄንን ብትበሉ እጅግ በጣም ይመረጣል። በጣም አሪፍ ነው። እና ቀጥታ እንደዚህ ያለን ከዚህ እንደዚህ ወደ ላይ ያቆመዋለሁ ማለት ነው። ለምንድን ነው ይሄን ማድረግ? ዘይት እንዲንጠፈጠፍ ነው ማለት ነው። ዘይት እንዲንጠፈጠፍ እንደዚህ ወደ ላይ ከፍ አደርገዋለሁ። አሁንም በድጋሚ አሰራሩን ማወቅ መልካም ነው። ያወቁትን ማሳወቅ ደግሞ ደግነት ነው፣ ክፋት ነው ብዬ አላስብም። አንዳንድ ነገሮችን በዚህ እንደዚህ እየተዋወቀን እየተያየን ብንከፋፈል ሀሳባችን ሸር ብንደራረግ ጥሩ ነው ብዬ ስላሰብኩኝ ነው። እና ጧጧት ላይ ቁርስ ለምትሰሩት እስኪ እንግዲህ እንደዚህ እያደረግን እናሳያቸዋለን። እና ይሄን ይመስላል ከዚህኛው ጋር የሰራውታኝ ይሄው ማለት ነው። ቀጥታ ዘይቱን አንጠፍጥፎ ከጨረሰ በኋላ ወደዚህኛው ታደርጉታላችሁ ማለት ነው። ይሄው ዘይቱን ምናምን አንጠፍጥፏልኝ። ከዚህ ጋር ደግሞ ይሄ ዘይት እንዲያንጠፈጥፍ ልክ እንደዚህ አድርጌ እተወዋለሁ ማለት ነው ወደ ላይ።
ይሄው እስከዛ ደግሞ ይሄኛውም እየበሰለ ነው ማለት ነው። እና በእንደዚህ አይነት መንገድ መስራት ትችላላችሁ። በጣም ቀላል መንገድ ነው። ለእናንተ ቪዲዮ እንዳይረዝምባችሁ አጠር ባድርገው በዚህ ይሻላል።